ሰላም እንዴት ናችሁ? በዛሬ ቪዲዮ ደግሞ ማርያምን ነው የምላችሁ ሁላችሁም በደም ገንዘብ ልትሰሩበት የምትችሉበትን አንድ ጸዴ አፕሊኬሽን ይዤላችሁ መጥቻለሁ። እኔ መጀመሪያ ይሄን አፕሊኬሽን ስሞክረው ይከፍላል ብዬ አላሰብኩም ነበር። ነገር ግን እዚህ ጋር እንደምትመለከቱት ወደ $8 ሰርቼ አውጥቼበታለሁ ማለት ነው። $2 ፊስ ለቆረጠ ነው $10 ነው የሰራሁት እና ይሄን አፕሊኬሽን ሁላችሁም በአንድ ኢንቫይቴሽን ብቻ $1 እየተከፈላችሁ እንዲሁም ደግሞ ሌሎች ጌሞችም አሉ እየተከፈላችሁ የምትሰሩበት በጣም ጸዴ አፕሊኬሽን ነው። ሙሉ ለሙሉ ቪዲዮውን እስከመጨረሻ ተከታተሉ። ምክንያቱም በዚህ ቪዲዮ እንዴት ሬጂስተር እንደምታደርጉ እንዴት ገንዘብ እንደምትሰሩና ሙሉ ዊዝዶ ሳረግ ያለውንም ሪከርድ ቪዲዮ የማሳያችሁ ይሆናል ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ይሄን ቪዲዮ ላይክ በማድረግ ጀምሩ። አሁን እንዴት አድርጋችሁ አፕሊኬሽን እንደምታወርዱና ሬጂስተር እንደምታደርጉ የማሳያችሁ ይሆናል ማለት ነው። ወደ ቪዲዮ የአፕሊኬሽኑን ሊንክ ለማግኘት በመጀመሪያ የቴሌግራም ቻናል ላይ ትገባላችሁ። የቴሌግራም ቻናል ሊንክ ደግሞ ኮሜንት ላይ አስቀምጥላችኋለሁ። የአፕሊኬሽኑን ሊንክ ከፈለጋችሁ እዛው ኮሜንት ላይ ታገኙታላችሁ። ነገር ግን ቴሌግራም ቻናል ላይ ከገባችሁ በኋላ እዚህ ጋር ፒን የተደረገው ወይም ደግሞ የመጨረሻው ፖስት ላይ ሊንኩን አስቀምጬላችኋለሁ። ነገር ግን አፕሊኬሽኑን ለማውረድ VPN ያስፈልጋችኋል። አሁን ቀጥታ ሄደን VPN-አችንን እናገናኛለን። እናንተ የምትፈልጉት VPN ላይ ገብታችሁ በዚህ መልኩ ኮኔክት ታደርጋላችሁ። ይሄኛውን አፕሊኬሽን ከፈለጋችሁ ሴኩሪቲ VPN ይላል ከፕሌይ ስቶር ማውረድ ትችላላችሁ። ከዛ ኮኔክት አደረጋችሁ በኋላ ተመልሳችሁ ቴሌግራም ቻናል ላይ ትመለሳሉ። ከዚያም እዚህ ጋር የምትመለከቱትን ይሄ ሊንክ አንድ ጊዜ ክሊክ ታደርጉታላችሁ ማለት ነው። ከዛም በመቀጠል ሊንኩን ስትነኩት እንደዚህ ዳውንሎድ ናው የሚል ይመጣላችኋል ማለት ነው። ከዛ እዚህ ጋር VPN-አችሁን ኮኔክት ማድረጋችሁን እንዳትረሱ ዳውንሎድ ናው የሚለውን ትነካላችሁ። እኔ ኦልሬዲ አፕሊኬሽኑን ዳውንሎድ ስላደረኩት ወደ አፕሊኬሽኑ ቀጥታ ይወስደኛል። እናንተ ግን ፕሌይ ስቶር ላይ ሄዳችሁ በመጀመሪያ አፕሊኬሽን ታወርዳላችሁ። ከዛም አፕሊኬሽኑን ከፍታችሁ ወደ ውስጥ ስትገቡ እንደዚህ ያመጣላችኋል። ከዚያም አፕሊኬሽኑን ለማውረድ እዚህ ጋር የምትመለከቱትን የጉግል ምልክት አንድ ጊዜ ትነካላችሁ ማለት ነው። ከዛም እንደዚህ የጉግል አካውንት ምርጫ ያመጣላችሁ። እናንተ የምትፈልጉትን ነክታችሁ ሬጂስተር ታደርጋላችሁ። ከዛም እንደዚህ አፕሊኬሽኑን ይከፍትላችኋል። ከዚህ ከመጣችሁ በኋላ እዚህ ጋር የምትመለከቱትን እኔም ማሳያችሁን እዚህ ጋር አንድ ጊዜ ትነካላችሁ ማለት ነው። ከዛም እዚህ ጋር ከመጣችሁ በኋላ ትንሽ ወርታች ስክሮል አድርጋችሁ እዚህ ጋር ማይ ፕሮፋይል የሚለው ጋር ትገባላችሁ። ከዛም እዚህ ጋር ከገባችሁ በኋላ እዚህ ጋር የምታደርጉት ነገር በጣም ወሳኝ ነገር ነው። ምክንያቱም ፌስ ቬሪፋይ ካላረጋችሁ $1 ወይም ደግሞ ቦነሳችሁን ማግኘት አትችሉም። ስለዚህ እዚህ ጋር የምትመለከቱትን ፌስ ቬሪፊኬሽን የሚለውን አንድ ጊዜ ነክታችሁ በፌስ ቬሪፋይ ታደርጋላችሁ። እኔ ኦልሬዲ ቬሪፋይ ስላደረኩ ነው። እናንተ ግን ካሜራችሁን ከፍታችሁ ፌስ ቬሪፋይ እንድታደርጉ ይጠይቃችኋል። ነገር ግን ፌስ ቬሪፋይ በምታደርጉ ሰዓት አይናችሁን ጨፍኑ ይላችሁ ይችላል። ወይም ብሊንክ ካላችሁ አይናችሁን ጨፍናላችሁ፣ እንዲሁም ኖድ ካላችሁ ደግሞ ጭንቅላታችሁን ታወዛውዛላችሁ ወይም ወደ ራይት እና ወደ ቀኝ ተዟዟሩ ምናምን ይላችኋል። እሱን በትክክል ካረጋችሁ በኋላ ቬሪፋይድ ብሎ ፌሳችሁን ቬሪፋይ ያደርግላችኋል ማለት ነው። ከዛም ተመልሳችሁ ቬሪፋይ ካደረጋችሁ በኋላ ስትወጡ እዚህ ጋር ኢንቫይት የሚለው ጋር ስትመለከቱ ምንድነው በአንድ ሰው ስንት ይሰጣል ማለት ነው? 10,000 ፖይንት ይሰጣል ማለት ነው። ነገር ግን አንዳንድ ጊዜ እነዛ ሰዎች በትክክል እዛ ጋር ብሊንክ አድርጎ አይናችሁን ጨፍኑ የሚለውን በስርዓት በፌስ ቬሪፋይ ሳያደርጉ ሲቀሩ 4,000 ፖይንትም እዚህ ጋር እንደምትመለከቱ እንዲህ ሊሰጣችሁ ይችላል። ነገር ግን በትክክል በፌታቸው የሚታዘዙትን ነገር ሁሉ አድርገው ቬሪፋይ ካደረጉ 10,000 ፖይንት ታገኛላችሁ። ከዛ ሌላው ገንዘብ የምትሰሩበት መንገድ ደግሞ እዚህ ጋር የጌም ምልክቷ ጋር ከመጣችሁ በኋላ እዚህ ጋር ጌም አለ። እዚህ ጌም ላይ ምንድነው እዚች ጋር የምትመለከቷት ለምሳሌ 0.5 የምትላለች እሷን ክሊክ ስታደርጓት እንደምትመለከቱት 6 ላይን በአንድ ጊዜ ማጥፋት ከቻላችሁ $0.5 ይሰጣችኋል። እኔ ብዙ ስላጠፋው ነው 6 ላይን ላይ ደረስኩት። እናንተ ግን መጀመሪያ ከአንድ ላይን ከሁለት ላይን እያለ $0.5 ይሰጣችኋል። እና ደግሞ እዚህ ጋር ማውጣት ያለባችሁ ጌሙን ስትጫወቱ ይሄ ከዳርና ከዳር ያሉትን ጫን ስትሏቸው መቀያየር ትችላላችሁ ማለት ነው። እየቀያየራችሁ እናንተ የምትፈልጉትን እያስገባችሁ ማለት ነው ጌሙን በመጫወትም ገንዘብ ሜክ ማድረግ ትችላላችሁ ማለት ነው። በጣም ሲምፕል አፕሊኬሽን ነው። ይሄ አፕሊኬሽን እንዳያመልጣችሁ ሁላችሁም ስሩበት። አሁን ደግሞ እንዴት አድርጋችሁ 100,000 ፖይንት ወይም ደግሞ $10 ከደረሳችሁ በኋላ ዊዝድሮ እንደምታደርጉ ስቴፕ ባይ ስቴፕ ዊዝድሮ ፕሩፉን የማሳያችሁ ይሆናል ማለት ነው። ስለዚህ ከኔ ጋር መሆናችሁን እንዳትረሱ፣ እንዲሁም ቪዲዮ ላይክ ማድረጋችሁንም እንዳትረሱ። አሁን ወደ ዊዝድሮ ፕሩፉ እንሂድ። በመጀመሪያ እዚህ ጋር የምትመለከቱትን ነክታችሁ ወደ ውስጥ ገባላችሁ። ከዛም በመቀጠል እዚህ ጋር ዊዝድሮ የሚል አለ። ዊዝድሮ የሚለውን በተን አንድ ጊዜ ትጫናላችሁ። ከዛም እዚህ ጋር ከመጣችሁ በኋላ ዊዝድሮ ቱ ሜታ ዋሌት የሚል አለ። አሁንም ድጋሚ ዊዝድሮ የሚለውን አንድ ጊዜ ትነካላችሁ። ከዛም እንደምትመለከቱት አፕላይ ሰክሰስፉል ይላል። ከ24 ሰዓት በኋላ $10 ወደ ሜታ ዋሌት ይገባል ይላል ማለት ነው።
ይሄ ሜታ ዋሌት ማለት እዛው አፕቺፍ ላይ የሚገኝ ሲሆን ጊዜያዊ ገንዘብ ማስቀመጫ ነው። ከሱም ወደ ባይናንስ ዊዝድሮ ማድረግ ትችላላችሁ። አሁን እንዴት እንደምትከፍቱት እሱን ደግሞ ላሳያችሁ። ቤት አከፋፈቱ ለማታውቁ ዝጋ ይሄን ትነካላችሁ። ከዛም በመቀጠል ኢሜይል የሚለውን ኦፕሽን አንድ ጊዜ ትነካላችሁ ማለት ነው። ከዛም እዚህ ጋር ሜታ ዋሌት የምትከፍቱበትን ኢሜይላችሁን ታስገባላችሁ። ከዛም ኔክስት ትላላችሁ። በመቀጠልም እዚህ ጋር ፓስዋርድ ይጠይቃችኋል። ነገር ግን እናንተ እዚህ ጋር ሎጊን ቪያ ኢሜይል ቬሪፊኬሽን ኮድ የሚለውን ትነኩታላችሁ። ከዛም እሱን ከነካችሁ በኋላ ኢሜይል ቬሪፊኬሽን ተልኮላችኋል። ኢሜይል ቬሪፊኬሽናችሁን ኮፒ አድርጋችሁ ታስገባላችሁ። ከዛም ካስገባችሁ በኋላ ኔክስት ትሉታላችሁ። አሁን እዚህ ጋር እንደምትመለከቱት በትክክል ሜታ ዋሌት ከፍታችኋል ማለት ነው። እዚህ ጋር ቤዚክ ሌብል የሚለው ላይ ገብታችሁ ደግሞ የምታስገቡት ኢንፎርሜሽን አለ፣ ስማችሁን ምናምን፣ እንደዚሁም ደግሞ የቲአርሲ ዋሌታችሁን ባይንድ አድርጉ ይላችኋል። እሱንም በትክክል የቲአርሲ ዋሌታችሁን ከባይናንስ ላይ ያወጣችሁ ምናምን ስማችሁንም ምናምን ልክ እዚህ ጋር የምትመለከቱ መልኩ ምናምን ታስገባላችሁ ማለት ነው። ከዛ ይሄንን ኢንፎርሜሽን ሙሉ ካስገባችሁ በኋላ ሞዲፋይ የሚለውን ነክታችሁ ሴቭ ታደርጋላችሁ ማለት ነው። ልክ እዚህ ጋር የምትመለከቱ መልኩ ማለት ነው። ኮንፊርም ስትሉ ሴቭ ሰክሰስፉል ይላል። ስለዚህ መረጃችሁን በዚህ መልኩ ታስገባላችሁ ማለት ነው። ከ24 ሰዓት በኋላ ጠብቄ ስመለስ ይሄው እንደምትመለከቱት ዊዝድሮ ሰክሰስፉሊ ብሎ ከሲስተሙ ሜሴጅ ተልኮልኛል ማለት ነው። አሁን ቪው የሚለውን ነክቼ ወደ ሜታ ዋሌት እገባለሁ ማለት ነው። ከዛም እንደምትመለከቱት ይሄው $10 ወደ ሜታ ዋሌት ገብቷል ማለት ነው። አሁን ካሻውት አድርጋለሁ። ነገር ግን ካሻውት ከማድረጋችሁ በፊት አንድ ማድረግ ያለባችሁ ነገር አለ። እዚህ ጋር ሲቲንግ የሚለው ጋር ትገባላችሁ። ከዛም ፔመንት ፓስዋርድ የሚለው ጋር ገብታችሁ እንደዚህ ኢሜል ቬሪፊኬሽን ኮድ ይላክላችኋል። ያንን ኮድ ታስገባላችሁ። ከዛም ኔክስት ብላችሁ እዚህ ጋር የፔመንት ፓስዋርድ ታስገባላችሁ ማለት ነው፣ ሴት ካረጋችሁ በኋላ። ከዛም በመቀጠል አሁን እዚህ ጋር ካሻውት ብለን እንመጣለን ማለት ነው። ከዛ ካሻውት ካላችሁ በኋላ እዚህ ጋር ኦል አማውንት የሚለውን ኦል ትሉታላችሁ። ከዛን ፊ $2 ይቆርጣል። ሰብሚት ትሉታላችሁ። እዚህ ጋር ሰብሚት ስትሉት ፓስዋርድ ይጠይቃችኋል። ፓስዋርዳችሁን ያስቀምጣችሁትን ፓስዋርድ ታስገቡለታላችሁ። ከዛም ትንሽ እንደዚህ ሎድ ያደርግና ኮምፕሊት ይላል ማለት ነው። ከትንሽ ደቂቃ በኋላ ይገባል ብዬ ተስፋ አድርጋለሁ። ከትንሽ ደቂቃ በኋላ ሲገባ ያለውን ቪዲዮ አሁን እዚህ ጋር አሳያችኋለሁ ማለት ነው። ብዙ የሚቆይ መስሎ የነበረ ነገር ግን ይሄው እንደምትመለከቱት ከባይናንስ ኖቲፊኬሽን ደርሶኛል። ይሄው $8 ዲፖዚት ሆኖልሃል ይላል። እስቲ እዚህ ጋር ሪፍሬሽ ታደርገው እንደምትመለከቱት ክሪፕቶ ዲፖዚት $8 የሚር መጥቷል ማለት ነው። $8ን በተሳካ ሁኔታ $2 ፊ ቆርጦ ዊዝድሮ ሆኗል ማለት ነው። መቼም ከዚህ በላይ የሚያስረዳ ምንም ነገር አትፈልጉም። ስለዚህ በዚህ መልኩ ዊዝድሮ ማድረግ ትችላላችሁ። እኔ ያደረኩትን ሙሉ ፕሮሰስ በትክክል ከተከተላችሁ ዊዝድሮ ማድረግ ትችላላችሁ ማለት ነው። ይሄ ስራ ሁላችሁም ስሩት። በአንድ ኢንቫይት $1 ማለት ቀላል አይደለም። ሁላችሁም ደግሞ 10 ሰው ታገኛላችሁ ብዬ ተስፋ አድርጋለሁ። እንዲሁም ደግሞ ጌሙንን በመጫወት ዊዝድሮ ማድረግ ስለምትችሉ ይሄ ስራ እንዳያመልጣችሁ ማለት ነው። በጣም ጸዴ ስራ ነው ማለት ነው። ያልገባችሁ ነገር ካለ ማንኛውንም ጥያቄ ኮመንት ላይ ቢጠይቁኝ ፍሪ ሆኜ መልስላችሁ ይሆናል ማለት ነው። ለመጠየቅ ምንም ሼም እንዳይዛችሁ ጠይቁኝ፣ እኔ መልስላችሁ ይሆናል ማለት ነው። ለዚህ ቻናል አዲስ ከሆናችሁ እንደዚህ አይነት ጸዴ ስራዎችን ለማግኘት ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮ ደግሞ በእርግጠኝነት ስለሚጠቅማችሁ ላይክ ማድረጋችሁንም እንዳትረሱ ማለት ነው። ለዛሬ የነበረን ቪዲዮ ይሄን ይመስላል ማለት ነው። ይመቻችሁ።